ስታገኝ ባዶ ወንበር ሲገኝ ሄደ ቁጭ ስትል አያባርርህም። እንግዲህ የአሜሪካው ፕሬዝዳንት አያባርርህም፣ ያናግርሃል። እነሱ ግን እግር ኳስ ነው የሚያዩት የነበረው። የኢትዮጵያ መሪ ግን እግር ኳስ አይደለም የሚያዩ የነበረው፣ ካሜራውን ነው የሚያዩ የነበረው። ለምን? እሱን እያደረገ ነው። እና ይሄ ሁሉ ጭካኔ በሚደረግበት ጊዜ ሀብታሙ እሱን አይሰማውም፣ ፈጽሞ አይሰማውም። ሴዲስት ነው፣ ህሊና ቢስ ነው። ፈጣሪ ይሁን ሰውነት በውስጥ ያስቀምጠው። እንዲህ አይነት ጭካኔ በምታይበት ጊዜ እንደዛ አይነት ፎቶግራፍ የመነሳት ህሊና ካለ ከሰው በታች የሆንክ ሴዲስት ነው ማለት ነው። ኢትዮጵያ ውስጥ እንዲህ አይነት ነገር እንዲሆን የተደረገው የኢትዮጵያ መሪ የሚባለው ይሄ ነገር እንዲሆን ስለሚፈልግ ነው። ምክንያቱ ብዙ ነው ሀብታሙ። ነገር ግን እነዚህ ይመስሉኛል። ለምንድን ነው ላልከው ጥያቄ አልሰማህም። አመሰግናለሁ ፕሮፌሰር። አሁን እርስዎ ያነሱልኝ መንገዶች በጣም ዲፕ የሆኑትን ነው። መንግስት በረቂቅ መንገድ የሚሄድበትን መንገድ ነው እየነገሩኝ ያሉት። እስኪ ደግሞ በህብረተሰብ ደረጃ ልውሰድልዎት። በህብረተሰብ ደረጃ፣ በአክቲቪስት ደረጃ፣ በጋዜጠኞች ደረጃ ላንሳልዎት ይሄንን ነገር። የሀበሻ ሚዲያዎች በተለይም አማርኛን የሚናገሩና ለአማራ ህዝብ እንቆረቆራለን የሚሉ አማራ ሞተ ብለው በየቀኑ የሚዲያዎቻቸው አርዕስተ ዜና አድርገው የሚገቡት ሚዲያዎች የተገደለው ነገር ኖርማል ነው የሚሉት፣ የተደረገው ነገር ትክክል ነው የሚሉት፣ የተናደደ ህዝብ የሚያደርገው ነገር ነው የሚሉት። እንደውም አንድ ዘመድኩን በቀለ የሚባል ምናልባት ስሙን መጥቀስ ያለብኝ የዚህ ጦርነት ጠንሳሽና ጠባቂ ስለሆነ ነው። በእያንዳንዱ ዕለትም የሚደረገውን ነገር ከስር መረጃዎችን ለህዝብ የሚያቀብለው በተንሻፈና በተንሸዋረረ መንገድም ስለሆነ ጭምር በርካታ በሃይማኖት ስም የዚህን ሰው የሚከተሉ ሰዎችም ስላሉ ምን አይነት አረመኔያዊ ድርጊትን እንደሚያራምድም ለመግለጽ ያህል የተቆረጠውን አንገት ይላል። ለኔ አልተላከልኝም እንጂ መጀመሪያ ቢላክልኝ ኖሮ እለቀው ነበር። ግን ለኔ ስላልተላከልኝ ሌሎች ሰዎች ስለለቀቁት በኔ ስም ተለጥፎ ስለተለቀቀ ብዙም አልተገረምኩም። ግን እኔ ያልለጥፍኩትም ባገኘው ግን ለጥፎ ነበር። ትክክል ነው የተደረገው ነገር ነው የሚሉት። ከዛ ጎን ለጎን ደግሞ እነዚሁ ሰዎች ነገሩ እየከፋና እየከረረ ሲሄድ ሁለት ጥያቄ ነው የሚሆነው ከዚህ ጋር። የትግራይ ወታደሮችና የቲፒኤልኤፍ ተላላኪዎች ናቸው የተገደሉትን ሰዎች ኦሮሞና አማራን ለማጋጨት በዚህ ደረጃ እንደዚህ አይነት ፕሮፓጋንዳ የሚሰሩት የሚል ማስተባበያም ደግሞ ያስከትላሉ ከታች። እነዚህ ድርጊቶችስ፣ እነዚህ ማስተባበያዎችስ፣ እነዚህ ለተደረገው ድርጊት እውቅናን የመስጠትና ትክክል ነው የሚሉ ሰዎችስ ምን ልንላቸው እንችላለን? አላማቸው ምንድን ነው? መንግስት የሚፈልገው አላማ ስላለው ነው ብለናል። አሁን እነዚህ በእንግሊዝኛ ቋንቋ ኢንዲፔንደንት አክተር አይደሉም ማለት አስተያየት ሰጪ አይደለም። ስሙን የጠቀስከው ሰው ፕላን አለ። ያንን ፕላን ስራ ላይ ከሚያውሉት የጭካኔው ገና ነው የሚሉ በለው አይዞህ ገና ነው የሚሉ የፕላኑ አካል ናቸው እንጂ በገዛ ራሱ አስተያየት እየሰጠበት አይደለም። ተግባሩ እኮ ሲፈጸም ይሄ ተግባር ሲፈጸም ቅድም ስናገር እንደነበረው ሆን ተብሎ ነው እየተደረገ ያለው። ስለዚህ ከዛ ውጭ አይደለም ይሄኛው። ቅድም እንዳልኩት ተግባሩ ሲፈጸም በዚህኛው መንገድ ይሁን በዛኛው መንገድ ይሄ ሐሳብ የተደረገው ነገር ሐሳቡ እንዲሰራጭና አደርገዋለሁ የሚለው ምናልባት የለቀቀውም እሱ ሊሆን ይችላል። አሁን አደርገዋለሁ ብሎ እሱ የመካድ መብቱን እያስከበረ ነው እንጂ ያንን እኮ የለቀቀውም እሱ ራሱ ሊሆን ይችላል። ይህንን የቀረጹት እኮ ሳያውቁ አይደለም። ስለዚህ ይሄ ሰውዬ የዛ ፕላን የዛ እቅድ አካል ነው፣ አስተላላፊ ነው። ፊት ለፊት ነው አላስተላለፍኩትም ለማለት ነው እንጂ እንደዚህ የሚናገረው
ምናልባትም የለቀቀው እሱ ወይም እሱ ያለበት ወገን ይህንን የጭካኔውን ለህዝብ እንዲደርስ እንዲሰራጭ ህዝብ እንዲበረግግ እንዲሸበር እና እንዲደነግጥ ለማድረግ ከተደረጉት ዓላማዎች ውስጥ እኮ ተባባሪ ነው። ተባባሪ ብቻ አይደለም፣ ምናልባትም ከሚያስተባብሩት፣ ከሚያቅዱት፣ ከሚያስፈጽሙት ውስጥ አንዱ ነው። እዚህ ላይ ሰው ስህተት ማድረግ የለበትም። በፍጹም ስህተት መደረግ ሆን ተብሎ የተደረገ ነው። እንዲያውም ከመንግስት ጋር ግንኙነት ባለው መንገድ በፋኖ አደረጃጀት ውስጥም ይሁን ከሌላ ቦታም ሆን ተብሎ ለዚህ ተግባር የሰለጠኑ ብርጌዶች ሊኖሩ ይችላሉ። መጨከንን ለማሳየት እነሱ ራሳቸው ህሊናቸው እንዲደነዝዝ ህሊና እንዳይኖራቸው ተደርገው ሆን ተብሎ ለዚህ የሰለጠኑ ናቸው እንጂ ሀብታሙ የሰው ልጅ እንደዛ አድርጎ ካራ አውጥቶ ልክ አውሬን እንደገደለ በዛ አንገቱን ለመስበር ያልተቆረጠውን ያንን ሁሉ አንስቶ አያስቀምጠውም። አውሬ ለማድረግ የተሰራ ስራ አለ። ፈጽሞ እነዚህን ፈጻሚዎች አውሬ ለማድረግ የተሰራ ስራ አለ። አሁን ስሙን የጠቀስከው የዛ አውሬነት ቃል አቀባይ ነው እንጂ ሰው ቢሆንና ህሊና ቢኖረው ፈጣሪን ቢፈራ ሰው ላይ ይሉኝታ ቢኖረው ኖሮ እኔ እንደሱ አደርግ ነበር ብሎ እንኳን አይናገርም ነበረ። ጠንሳሽም ነው፣ አስፈጻሚም ነው፣ አቀነባባሪም ነው፣ አሰራጭም ነው፣ የዜናው ማሰራጭ ነው። እሱን እያደረገ ነው። ስጋውን ያ አልደረሰኝም የሚለው እኔ ጋር ሲደርስ ላለማየት ነው የምትጸየፈው። አንተም ላለማየት ነው የምትጸየፈው። ህሊና ያለው ሰው ይሄንን አላይም ብሎ ነው የሚጸየፈው። ይሄንን አልጸየፍም እኔ አስተላልፈዋለሁ የሚልህ ሰው ስጋው ቢደርሰኝ ስጋውን እበላለሁ፣ ደሙ ቢደርሰኝ ደሙን እጠጣለሁ ነው የሚልህ። ይሄንንም አድርገዋል። በትግራይ ላይ ይሄንን አድርገዋል። አእምሯቸውን የሳቱ ሰዎች እስካሁን ድረስ አሉ። አንዱ ገሎ መጥቶ በጥይት ሴት ወጣቱ ደሟን አንስቶ ሲጠጣው ሌላው እንዲያ አድርገውታል። ይህንንም አድርገዋል። ስለዚህ አሁን ስሙን የጠቀስከው ሰውዬ የሚናገረው ከሰውነት የመውጣቱና ለመጸየፍ ለመፍራት አለመቻሉ ህሊና ቢስ መሆኑ ህሊናው ፈጽሞ የደነዘዘ መሆኑ ነው የሚነግርህ። እንደዚህ ሆነዋል። የሰው ልጅ ከሆንክ ትጸየፋለህ። ለማየት ይሰቀጥጥሃል፣ ይዘገንንሃል። ያ ህሊና ያ ብርሃን በውስጥህ አለ። እነዚህ ግን የጨለማ ልጆች ሆነዋል። ሆን ብለው ቅድም ነግሬሃለሁ። ጠቅላይ ሚኒስትሩ ራሱ ነው አስርባለሁ ማስራብ አለብኝ ብሎ የተናገረው። ይሄም ከሱ ቢሮ የሚወጣ ነው። የማሰልጠነውም ነገር ከሱ ቢሮ ነው የሚወጣው። ይሄ እዚህ ላይ ምንም መጠራጠር አያስፈልግህም። ገሎ ከዛ ፈገግ ይላል የሚለው ፈገግ እኮ የሚለው እሱ ነው። እዚህ ዋሽንግተን ዲሲ እኮ ፈገግ ሲል የነበረው እሱ ነው። አገር ውስጥ እንደዚህ አይነት አረመኔያዊነት ተግባር እየተፈጸመ ሳለ እንዳልተፈጸመ ዝም ማለቱ፣ አገር ውስጥ ይሄ እየተደረገ እንዲህ አይነት የሚዘገንን ነገር እየተደረገ ዝም የሚል የአገር መሪ ወይም ከሌሎች የአገር መሪዎች ጎን መቆሙን ለፎቶግራፍ ማስተላለፍ የሚፈልግ መሪ በሱና አሁን በጠቀስከው ሰውዬ መካከል ምንም ልዩነት የለም። ሆን ብለው የሚያደርጉት ናቸው። አቀነባባሪዎች ናቸው። ትግራይ ላይ ያሉ ናቸው እንደዚህ የሚያደርጉት። አሁን መች ነው የሚቆመው? የትግራይ አያልቅም እንዴ? አያልቅም። ከዚህ በፊት ትግራይ ነው የኦሮሞንም የጀመረው፣ የኦሮሞንም ትግል የሚጀምረው፣ ሶማሌውንም የሚጀምረው፣ የአፋሩንም የሚጀምረው ትግራይ ነው። ትግራይ ሊደርስበት የማይችልበት ቦታ ላይ ሁሉ ትግራይ ነው ያደረገው የሚለው ያ የኢትዮጵያ መንግስት ፕሮፓጋንዳ መች ነው የሚያልቀው? አሁንስ አይመስልም። አሁንስ የምንለው ነገር አይመስልም። ምናልባትም ደግሞ ሰላም አድርጌያለሁ ብሎ ነው ይሄ ሰውዬ እዚህ አሜሪካን ሀገር ድረስ መምጣት የቻለው። ያቺ ሰላም ፈርሜያለሁ ያለው ነገር ነው በአደባባይ እንዲመጣ ያደረገው እንጂ ሌላ ጊዜ ቢኖረዋል እዚህም አይመጣም ነበረ።
እዚህም አይደርስም ነበረ። እጁን የሚጨብጥ የለም። ያንን በደም የተጨማለቀ እጁን የሚጨብጥም አልነበረም። ለዛም እድል አይኖረውም። ሰላም ፈጠርኩ ስላለ ነው። ስለዚህ ሰላም ከፈጠረ ከነሱ ጋር ሰላምን ካደረገ ትግራዮች ናቸው የሚለው ነገር ስትሰማው መቼ ነው ቀልዳቸው የሚያቆመው ነው የምትለው። መቼ ነው ቀልዳቸው የሚያቆመው? መቼ ነው ፕሮፓጋንዳ በሌላ አዲስ ለመለወጥ የሚፈልጉት ብለህ ታስባለህ። ነገር ግን ምናልባትም እነዚህ ከሱም ጋር የሆኑ አሁንም የተናገርከው ሰውዬ አባል የሆነበት አደረጃጀት አሁንም ለማድረግ የሚፈልጉት አለ ማለት ነው። በትግራይ ላይ ሰላም የተደረገው ነገር በሰላም እንዳያልቅ እንደገና ትግራይ ደግሞ መልሶ መራብ እንዳለበት ጦርነት መጀመር እንዳለበት የሚፈልጉ ሊሆኑ ይችላሉ እንጂ ሰላም አደረግን ካለ በኋላ አሁንም ትግራይን የማይመስለውን ነገር ከትግራይ የመጣው እዚህ ያለው እኮ የታረደው ሰው እኮ መንቀሳቀስ እና መልሶ መዋጋት ይችላል ከወገኖቹ ውስጥ። ስለዚህ እሱን ረስተው የማይመስል የማያልቅ ፕሮፓጋንዳ በእንደዚሁ አይነት ለመቀጠል ነው የሚፈልጉት። ነገር ግን እሱም ለምን ሰላም አወረድክ የሚል መልእክት ያለው ይመስላል። በጣም አመሰግናለሁ ፕሮፌሰር። እስኪ አንድ ቪዲዮ ላሳየዎትና እንደው የሚሉት ነገር ካለ ብቻ እዛ ላይ የሆነ ነገር እንዲሉ ፈልጋለሁ። በጣም እኔ ለራሴ ምን ማለት እንዳለብኝ አላውቅም። አሁን ያነሳሁት ነገር ነው። ግን ይሄ ሰው መጀመሪያ ቪዲዮን ከማሳየት በፊት ትግራይ ላይ በሚደረገው ጦርነት ከአሜሪካ ብር ሰብስቦ በርካታ ሚሊዮን ብሮችን ሰብስቦ ይዞ ሄዶ የምስራቅ አማራ ፋኖ የሚባለውን አደራጀት ገንዘብ ሰጥቶ ዩኒፎርም ገዝቶ አስታጥቆ ራሱ ግንባር ድረስ ሄዶ ተዋግቶ ፍቶ ተነስቶ የተመለሰ ሰው። ሁለት ነገር ለማለት ነው። አንደኛው የበለጠ መቆረጥ አለበት ብሎ የሚናገረው የዛ የቅንብሩ የዛ የድርጅት አደረጃጀቱ አባል መሆኑን ነው የሚነግረህ። እሱን እየነገረህ ነው። ህሊና ግን እንደሌለው ይነግርሃል። ይሄ ሰው ጨርሶ ህሊና የሌለው ጨርሶ ከሰውነት ውጭ መሆኑን ይነግርሃል። አማራው መንቃት አለበት ነው አይደል ያለው? እዛ ላይ ነው የምስማማለሁ። አማራው መንቃት አለበት። ለምን ይሄንን አማራ መብቱን እናስጠብቃለን፣ ለአማራ መሬቱን እናስመልሳለን፣ ለአማራ ታላቅነቱን እናስመልሳለን ብለው የሚንቀሳቀሱት እንደዚህ አይነት ህሊና ቢሶች ለአማራ ህዝብ ወዳጅ አይደሉም። መንቃት አለበት አማራ ህዝብ። በስምህ ብዙ ግፍ እየተሰራ ነው ለአማራ ህዝብ፣ በጣም ብዙ ግፍ እየተሰራ ነው። አንገት ተቆርጦ አንገት ብዙ መቆረጥ አለበት የሚለው ለአማራ ህዝብ ነው የሚናገረው። መንቃት ካለበት አማራ ህዝብ መንቃት ያለበት በእንደዚህ አይነት የሞት ነጋዴዎች ላይ ነው። እሱ ላይ ትክክል ነው። መንቃት አለበት። የሞት ነጋዴዎች ከመካከሉ አሉ። በአማራ ስም የሚንቀሳቀሱ በአማራ ስም የሚነግዱ አሉ። እኔ ጎጃም ላይ ወይም ጎንደር ላይ ያለ አንድ አማራ በወለጋ ላይ የወጣት አንገት ይቆረጥልኝ ብሎ የሚጠይቅ አይመስለኝም። ገበሬ አንድ አማራ ገበሬ ወይም ለመንግስት ሰራተኛ ሆኖ አስተማሪ ሆኖ የዕለት ጉርሱን አሸንፎ ቤተሰቡን የሚያሳድገው ይደረግልኝ ይሄ ይደረግልኝ የሚል አይመስለኝም። እኔ እዛ ሄጄ አላረጋገጥኩም፣ ግን አይመስለኝም። ህሊና አላቸው ሰዎች ናቸው። እኔን እንደሚሰቀጥጠኝ እነሱንም ይሰቀጥጣቸዋል። እነዚህን መንቃት ካለበት እንግዲያው በእነዚህ ላይ ነው መንቃት ያለበት። ለምን ይሄ ሁሉ ግፍ እየተሰራ በኦሮሞ ህዝብ ላይ ይሄ ሁሉ ግፍ እየተሰራ በኦሮሞ ህዝብ ላይ የኦሮሞ ህዝብ እንደዚሁ አንገቱ እየተቆረጠ ይቆያል ብሎ የሚያስብ ከሆነ አሁን ማሰብ ያለባቸው መንቃት ያለባቸው አንደኛ አማራ በስሙ ብዙ እየተሰራ መሆኑን መንቃት አለበት። ሁለተኛ የአማራ ክልል ውስጥ ለሌለ ነገር ግን በኦሮሚያ እና በሌሎችም የኢትዮጵያ አካባቢዎች ውስጥ ሰፍሮ የሚገኝ አማራ ለዛ ግድ የሚላቸው ከሆነ የአማራ ህዝብ መንቃት አለበት እንጂ አሁን እንደሚደረገው ህዝብ ለህዝብ እንዲጣላ ይሄ የጎንዮሽ ጦርነት እንደዚህ ያወጁ የሚቀጥለው የአማራ ህዝብ አዎ መንቃት አለበት። አለበለዚያ
የብዙ አማሮችን ህይወት እንዲጠፋ እየቀሰቀሰ ነው ያለው። የአማራ ህይወት እንዲጠፋ እየቀሰቀሰ ነው ያለው። በተደረገው ነገር የሚናደድ ኦሮሞም ይኖራል፣ የሚበግን ኦሮሞም ይኖራል። ወይንም እንደገና አንገቴ አይቀላም የሚል ኦሮሞ ሊፈጠር ይችላል። እሱን እየፈጠረ እንዳለ አልገባውም። ስለዚህ አማራ መንቃት ያለበት ለገዛ ራሱ ሲል፣ ለገዛ ራሱ ወገን ሲል በኦሮሚያ ውስጥ ተበትነው ያሉ በብዙ ቦታ ተበትነው ላሉ አማሮች ሲል መንቃት አለበት። ለገዛ ራሱ ሲል መንቃት አለበት። በዛ ላይ የምሰጠው አስተያየት ይሄንን ነው። አዎ መንቃት አለበት። እዛ ላይ ትክክል ነው ያለው። የሚነቃው ግን በሱ ላይ ነው የሚነቃው። በዚህ የሞት ቸርቻሪ በሞት ነጋዴ ላይ ነው መንቃት ያለበት። አመሰግናለሁ ፕሮፌሰር፣ በደንብ አስቀምጠውልኛል። ምናልባት ህሊና ያለው ሰው ይስማ። የኢትዮጵያ ፖለቲካ ወደዚህ ውጥንቅጥና ፊትና ኋላ የማይለይበት ደረጃ ሳይደርስ በፊት እንዲህ አይነት ማንቂያ ደውሎችን ስንናገር ነበር የነበረው፣ ስናቀርብ ነበር የነበረው፣ በተደጋጋሚ ስንናገር ነበር የነበረው። ይሄ ውጥንቅጡ የወጣ ጊዜም ሲመጣ ከእንቅልፋቸው የሚባንኑ ሰዎች የሚባትቱበትን ጊዜ ነው የምንመለከተው። ማለት እኛ የዛሬ 2 ዓመት 3 ዓመት የተናገርነው ነገር እነሱ ነገሩ ከሆነ በኋላ የሚባትቱበትን ነገር ነው የምንናገረው። ዛሬም በዚህ ደረጃ የአማራ ህዝብ ንቃ፣ አንገት መቆረጥ አለበት ብሎ ለአማራ ህዝብ ተቆርቋሪ መስሎ የአማራ ህዝብ ተወካይ መስሎ የሚናገሩ ሰዎች እርሶ እንዳሉትም ለራሱ ሲል አማራው ነቅቶ እነዚህን ሰዎች አትወክሉኝም፣ ይብቃችሁ፣ በእኔ ስም አትነግዱ ሊል ይገባል የሚል ጽኑ አቋም ነው ያለኝ። ይህንን ማንጸባረቅ ፈልጋለሁ። ልክ እንደ አንድ ኦሮሞ ይሄ ነገር የአማራ ህዝብ ለራስ ብለን ንቃ የሚል ጽኑ መልእክት ነው ማስተላለፈው። በዚህ ላይ ፕሮፌሰር የጠቅላይ ሚኒስትሩ አማካሪ የጦርነት ሁሉ ጠማቂና የቀድሞ ስርዓት አስመላሽ ዋና ኮሚቴ ምኒልክ የጀመራትን የገናናዋን ኢትዮጵያ ወይ ደግሞ እሱ የከፍታ ዘመን ብሎ የሚጠራውን ዘመን ይመልሳል ብሎ ወይ ደግሞ አስመልሳለሁ ብሎ 4 ኪሎ ገብቶ ጠቅላይ ሚኒስትሩን እየመከረ ያለው የትግራይ ህዝብ በህወሓት ስም ለታሪክ እንዳይቀሩ፣ ለወሬ ነጋሪ እንዳይቀሩ፣ ከታሪክ መዝገብ ብቻ ሳይሆን ከሰው ህሊና ጭምር እንዲፋቁ የሚቀሰቅሰው በኦሮሞ ህዝብ ላይ በተለያየ መንገድ ጥላቻ ሲሰብክ የነበረው የጠቅላይ ሚኒስትሩ አማካሪ የእልፍኝ አስከልካይ ዲያቆን ዳንኤል ክብረት ዛሬ የሆነ ጽሑፍ አሰራጭቷል። በጽሑፉ ውስጥ 2 ነገሮችን አንስቶ እንዲያወሩልኝ ይፈልጋለሁ። አንደኛው አንገት ቆርጦ ፈገግ የሚሉ ሰዎች ይልና የትኛውንም ቋንቋ ይናገሩ ይላል። ምን ለማለት ፈልጎ ነው? አንገት የቆረጡት እኮ የሚናገሩት ቋንቋ ይሰማል። እሱ ምን ለማለት ፈልጎ ነው የሚለውን ነገር እንዲያነሱልኝ ይፈልጋለሁ። ሁለተኛው እኛም እንደነሱ አጸፋዊ ወይ ደግሞ በነሱ መንገድ እንድጓዝ ይፈልጋል የሚል ነገርን ማስቷል። ይሄስ ምንድነው ማለት? የኦሮሞ ነፃነት ሰራዊት ነው ያደረገው ለማለት አይቸግረውም ነበረ። ምንም ቋንቋ ይናገሩ አይልም፣ እነሱ ናቸው ብሎ የውግዘት ቃሉን ያመጣ ነበር። አሁን ግን ከሚችለው በላይ ሆነበት። ምክንያቱም ተቀርጾ የሚናገረው ጋዜጣዊ መግለጫውን የሚሰጠው ይሄው የግዳይ ምልክቴ ብሎ በአንካሴ ላይ የሰው አንገት ይዞ የሚሄደው የሚናገረው ቋንቋ ይህ ደብተራ የሚፈልገው ቋንቋ ስለሆነ ከዛ ደግሞ ራሱን ለማላቅ በአንድ በኩል እንቀጥልበታለን፣ በስሜታችንን ቀስቅሳቸዋል። በሌላ በኩል ደግሞ እኛ እኮ አይደለም መጀመሪያውን ያደረግነው ከዛ ርቀናል ለማለት ነው እንጂ በኦሮምኛ ቢሆን ኖሮ በጉሙዝ ቋንቋ ቢሆን ኖሮ ወይም በሶማሌ ቋንቋ ቢሆን ኖሮ እነሱ ናቸው ብሎ ወደኋላ ለማለት አይቸግረውም ነበር። አሁን ግን የቸገረው አማርኛ ቋንቋ ስለሆነ ነው። በየትኛውም ቋንቋ ይናገሩ የሚለው ስለቸገረው ነው። ይሄ ነው የሚመስለኝ። በጣም አመሰግናለሁ ፕሮፌሰር። እቺን ነገር እንዲያነሱልኝ ፈልጌ ነው። ምክንያቱም በአደባባይ ዓለም ያወቀው ነው። አማርኛን የማያውቅ ሰው ሁላ ማለት አማርኛ መናገር የማይችል ሌላ ሀገር ያለ ሰው ሁላ አንድ አማርኛና አንድ ሌላ ቋንቋ የሚናገርን ሰው ሁለቱ ሲነጋገሩ ሰምቶ የሚግባቡበትን ቋንቋ ሰምቶ የዚህ ቋንቋ ተናጋሪ ናቸው ያደረጉት ብሎ ለመፍረድ ብይን ለመስጠት ምንም አይነት ምርመራ ሳያስፈልግ የሚወስንበትን ቋንቋ የትኛውንም ቋንቋ ይናገሩ ብሎ ከዚህ ቀደም ሲናገር የነበረው ነገር እናውቃለን። በትግራይ ላይ በኦሮሞ ላይ ሲናገር የነበረው እናውቃለን። ጣት ቀስሮ
ሰዎችን ስም ጠርቶ ፓርቲ ስም ጠርቶ ነው ሲናገር የነበረው። አሁን የራሱ እወክለዋለሁ የሚለው ብሔር ሲሆን ወይ ደግሞ የኔ የሚለው ቋንቋ ሲሆን ለማደባበስ እንዲህ መናገሩ በጣም አሳፋሪ መሆኑን ነው። ፕሮፌሰር ሰሞኑን በዓለም ላይ የአፍሪካ መሪዎች እና የአሜሪካና የአፍሪካ መሪዎች ስብሰባ ሲደረግ ነበር የነበረው። በዚህ ላይ የተሳተፈው የኢትዮጵያው ጠቅላይ ሚኒስትር ላለፉት 4 ዓመት በፎቶ ፖለቲካ የኢትዮጵያን ሕዝብ ያደነዘዘው እና በፓርክ ምርቃት ማለት በ100 ኪሎ ሜትር ራዲየስ ውስጥ አሁን ከዛም አልፎበት 34 እና 20 ምናምን ኪሎ ሜትር ላይ ጦርነት እየተደረገ ያለው በእርግጥ በ100 ኪሎ ሜትር ራዲየስ ውስጥ ሰላም አደርጋለሁ ብሎ ኮይሻ ጎረጎራ ምናምን ነገር እያለ ፓርክ የሚገነባው ሰውዬ ሰላም ፈጥሬያለሁ ብሎ ነው እዛ የተሳተፈው። በሌላ በኩል ደግሞ ለጦርነት ሰፊ ዝግጅት እያደረገ መሆኑን የሚወጡ መረጃዎች ይጠቁማሉ። ከዚህ ጋርም አያይዞ ልክ እኔ አንድ መረጃ ብቻ ተጠቁሙትና በደንብ እንዲያነሱልኝ ይፈልጋሉ። ይህንን ነገር ገንዘብ በብዛት አሳትሞ የገንዘብ ሚኒስቴሩ የማያውቀው የብሔራዊ ባንክ ገዢ የማያውቀው ባንክም ያልገባ ቀጥታ ቤተመንግስት የገባ ገንዘብ ሁላ አሳትሞ ዝግጅት እያደረገ መሆኑን የሚናገሩ ሰዎች አሉ። እሱ ደግሞ በዓለም መድረክ ወጥቶ የሰላም ሰው ሰላም ፈጥሬያለሁ ሁሉ ነገር ሰላም ነው ለኢትዮጵያኖች አዲስ አይመስለኝም። ለደጋፊዎቹም ለተቃዋሚዎቹም የፎቶ ፖለቲካ እሱ ስልጣን ከያዘበት ዕለት ጀምሮ የመጣ ነገር ስለሆነ ማለት ነው። ለዓለም መድረክ ግን ሊያሳይ የፈለገው ነገር ምንድነው? በሀገር ውስጥስ እየተደረገ ያለው ዝግጅት ምን ይመስላል? ለጦርነት እየተዘጋጀ የሚሉ ሰዎች አሉና ያሉት መረጃና እዛ አካባቢ ላይ ለህዝቡ የሚነግሩት ነገር ካለ እኔ እንደሚገባኝ አብዛኞች በተለይ የአውሮፓ እና የአሜሪካ መሪዎች ማንነቱን ያውቃሉ። ይሄንን እኔ ከዚህ በፊት ብዙ ጊዜ ስናገረው ነው የነበረው። ኢትዮጵያ ውስጥ የሆነው ነገር ምክንያቱ ምንድነው ለሚባለው መሰረታዊ አገላለጾች ሊኖሩ ይችላሉ። ለእኔ ቀላል ነው። ኢትዮጵያ ውስጥ ለተደረገው ነገር በሙሉ መሪው፣ አቀነባባሪው፣ መድረክ መሪው እሱ ነው፣ ሌላ አይደለም። እሱ ደግሞ 2 ችሎታዎች አሉት። አንድ ፎቶ ያልከው የፎቶ ፖለቲካ ያልከው ፎቶ መነሳት፣ የገለፈጡ ፎቶ መነሳት ለዛ የሚችለው የለም። በዛ በኩል የተካነ ነው። ሁለተኛ ለጭካኔ ምንም አይነት የሚይዘው ነገር የለም። የጭካኔው ገደብ የለውም። የሱ ጭካኔ ጥግ የለውም። በዚህ የተካነ ነው። ጭካኔ ይችልበታል። ለምን? ከውስጡ በሽተኛ ነው። አሁን በኢትዮጵያ ውስጥ ያለ ይህንን አሁንም ልበለው፣ በኢትዮጵያ ውስጥ የሚደረገው ጦርነት በሙሉ ይሄ ሁሉ እልቂት ሀብታሙ በሱ አእምሮ ውስጥ የሚፈጠር ጦርነት አለ። በሱ አእምሮ ውስጥ ለምንድን ነው ትግራይ ራሱን የማስተዳደረው ለምን ትጨነቃለህ ተብሎ ለተጠየቀው ጥያቄ እናንተ አታውቁም፣ እኔ መረጃ አለኝ፣ ሊገሉኝ ነው፣ ገለውኝ ስልጣን ሊቀሙኝ ነው እነሱ ብሎ አእምሮ ውስጥ ይፈራል። አእምሮ ውስጥ እየተጨነቀ ያድራል። ድሮም በኢህአዴግ ጊዜ ለጓደኞቹ ጠመንጃ ይዤ ያደርኩኝ ቲፒኤልኤፎች ሊገሉኝ ነበር ብሎ እንደዚሁ እየደነበረ የሚኖር ነው። ስለዚህ አእምሮ ውስጥ ይፈጠራል ያ ፍርሃት። እሱን ምክንያት ፈልገው ወደ ጦርነት ይቀይረዋል። ጦርነቱ እሱ የሚፈራውን ነገር ለመዋጋት የእሱን ስጋት ለማስወገድ ነው። ኦሮሚያ ውስጥ አሁን ለምንድን ነው ወለጋ ላይ ያተኮረው ይሄ ሁሉ ጦር? ለምንድን ነው እዛ ላይ ብቻ ነው የሚያተኩረው? ከዚህ በፊት ምን ብሎ ነበር እሱ ራሱ? ለምንድን ነው ወለጋ የማትሄደው ሲባል ይገሉኛል አይደል ያለው? ይገሉኛል፣ ለዚህ አልሄድም ነው ያለው። ይህንን አስተውሉ። አሁንም ያ የወለጋ ፍራቻ በሱ ጭንቅላት ውስጥ ነው ያለው። የሱ ስጋት ነው። በህይወት የሚኖር አይመስለውም። የሚገሉት ይመስለዋል። ስልጣኑን የሚነጥቁት ይመስላል። እነዚህ ፍርሃቶቹ ናቸው። እነዚህ ስጋቶቹ ናቸው። አእምሮ ውስጥ የፈጠረውን በተግባር ያውለዋል። ለምን? ስልጣን ላይ አለ። ሀብታሙ፣ እንደዚህ አይነት የአእምሮ በሽተኛ የሆኑ መሪዎች በታሪክ ውስጥ ሞልተዋል። ኒሮ የሮሙ ኤምፐረር እንደዚህ አይነት በሽተኛ ነው የነበረው። ክርስቲያኖችን
በከተማ መብራት ላይ እያሰረ የሚያቃጥላቸው የነበረ ሮምን ራሱን አቃጥሎ በቤተመንግስቱ ማማ ላይ ቁጭ ብሎ የሚስቅ የነበረ በሽተኛ ነው የነበረው። ኢዲ አሚን እንደዚህ አይነት በሽተኛ ነው የነበረው። ለ9 ዓመት በዩጋንዳ ላይ የሽብር ኑሮ ያስኖረው ጆን በደል ቦካሳ እንደዚህ ነው የነበረው። በሽተኛ መሪዎች አሉ። ይሄም ሰውዬ በሽተኛ ነው። አእምሮ ውስጥ የሚፈጠረውን ስጋት ለመዋጋት ሲል ነው ይሄ ሁሉ እልቂት እየተደረገ ያለው። ስለዚህ እዚህ በሚመጣበት ጊዜ ወይም በእድል አግኝተው ከሌሎች መሪዎች ጋር ለመቀመጥ በሚችል ከሚችላቸው ትልልቅ ነገሮች ከሁለቱ ክህሎቶቹ አንዱን ይጠቀምበታል። ፎቶ መነሳትና የፎቶ ፖለቲካውን ለማራመድ እንጂ ሌሎቹ መሪዎች ምን አይነት ሰው እንደሆነ የገባቸው ይመስለኛል። ጉዳዩ ግን ለምንድነው ታዲያ አብረው የሚቆሙት ለሚለው እሱ ሌላ ጉዳይ ስለሆነ አንሄድበትም። የገባቸው ይመስለኛል። እሱ ግን ኢትዮጵያን አያውቅም፣ ለኢትዮጵያውያን አይሰጋም፣ ለኢትዮጵያ እቅድ የለውም፣ ለኢትዮጵያ ልማት፣ ብልጽግና፣ ጅኒ ጃንካ የሚለው ነገር ሁሉ ውሸት ነው። እሱን ብቻ ነው የሚያስደስተው። አለበለዚያ ፓርኮች መገንባት ልማት ነው ልትለው አትችልም። እኔ እስከማውቀው ድረስ ስለ ልማት እስከማውቀው ድረስ ይሄ ለኮንሰምሽን የሚሆነው ፓርክ እሱ ነው የሚሆነው፣ ሌላ ነገር አይደለም የሚሆነው። የሚጋቡ ሰዎች ፎቶግራፍ እንዲነሱበት ነው እያለ ነው። ሰርገኞች ደስ እንዲላቸው ነው የምገነባው ነው የሚለው። ወይንም ደግሞ ፓርክ ከገነባህና ይሄ ራቅ ያለውን ከገነባ ደግሞ ገንዘብ ያለው ሰው ሄዶ የሚዝናናበትን ቦታ ነው የምትገነባው። ይሄንን እንደ ልማት እንደ ብልጽግና ምልክት ነው ብልጽግና አለ ማለት ይችላል። ልማት ነው ማለት ግን አይቻልም። ምክንያቱም ስለ ልማት አያውቅም። እሱ ስለ ኢትዮጵያ ታሪክም አያውቅም። የተለያዩ ነገሮችን ነው ሲናገር የሚውለው። አንድ ጊዜ አክሱምን ያጠፋው አገው ነው ይልሃል። ሌላ ጊዜ ደግሞ አክሱምን የገነባው አገው ነው ይልሃል። ኢትዮጵያን ታሪኳን አያውቅም። የኢትዮጵያን ፖለቲካ አያውቅም። ለኢትዮጵያ ጉዳዩ አይደለም። ኢትዮጵያ ይላል እንጂ እሱ ምናልባትም ደግሞ እሱ ንጉሥ የሆነባት ኢትዮጵያን ለመገንባት ይፈልግ ይሆናል እንጂ ከኢትዮጵያ ታሪክ ጋር የተገናዘበ ከኢትዮጵያ ፖለቲካ ጋር የተገናዘበ ከኢትዮጵያ ሕዝቦችና በተለያዩ ቦታ የሚገኙ ሕዝቦች ስነ ልቦና ጋር በተገናዘበና መረዳት ባለው መንገድ ይህን አገር እየመራ አይደለም፣ ለመምራትም አይችልም። ለምን ጊዜውም እስከ መቼም የፎቶ ፖለቲካውን እያካሄደ አንዱን ሰው ከሌላ ሰው ጋር እያጋጨ አንዱን ወገን ከአንዱ ጋር እያጋጨ የብልጽግና ፓርቲዎችን በተለይ የኦሮሚያውን ብልጽግናውን አንዴ የአማራና የኦሮሞ እያለው የኦሮሞ ብልጽግና የሚለውን የሰሜን ሸዋና የምዕራብ ሸዋ እያለ እያጋጨ እያተራመሰ ለመኖር የሚፈልግ ጨካኝ ክፉ መሲህ ነው። ይህንን ለማድረግ ሀገሩ ቅድም ይህን ተናገር ያለው እዚህ ሀገር ውስጥ ያ ሁሉ እየተደረገ መደረጉን እንኳን የማይናገር ሰው ፎቶ ለመነሳት ግን ተክህኖ ያለው ስለሆነ ለዚህ ነው በዋሽንግተን ከተማ ልክ እንደ ሕፃን ወዲያ ወዲህ ሲል የነበረው እንጂ ለአገር ለሕዝብ የሚደረግ ነገር የሚባል ነገር የለም። እንደሰማሁት ደግሞ በሆቴል ውስጥ የተናገረው እኔን እኮ ስለሚጠሉኝ ነው። በዚህ እችን ብዬ ያልኩትን ነገር ልጠቅልልህ። እኔን እኮ የሚጠሉኝ ያው እዛ የነበረ ሰው ነው የጻፈው እንደዚህ ብሎ አለ ብሎ የኢሳት ጋዜጠኛ ነው ይህንን ያወጣው። ኦሮሞ እና ትግሬ እና አማራ እኔን እኮ የሚጠሉኝ ኢትዮጵያዊ ስለሆንኩኝ ነው ያለው አይደለ? አለ ተባለ። ኢትዮጵያዊ ስለሆንኩ ነው። ምን ማለት ነው ይሄ ታዲያ? ኢትዮጵያዊ ማለት ትግራይ አይደለም ማለት ነው? አማራ አይደለም፣ ኦሮሞ አይደለም ማለት ነው? ኢትዮጵያ ከነሱ ውጭ ነው ያለችው ማለት ነው? ስለዚህ አሁንም የምጠቀልል አሁንም ይሄ ሰውዬ በውስጡ ያለውን ስጋት
እየነገረ ያለ። በዛ ስጋት ምክንያት ደግሞ በምድሩ ላይ አኬልዳማ ምድሯ አኬልዳማ የሆነችው በአእምሮ ውስጥ ያለ ስጋት በተግባር ላይ ስለሚውል ነው የሚል ሀሳብ ነው ያለኝ። ያብሳሙ እንደው አንድ ነገር እንዲያክሉልኝ ነው አንስቼሎት ነበር። ምናልባት ዝግጅት እያደረገ ነው የሚሉ ሰዎች አሉ። ምን ሀሳብ አሉት በዛ ላይ? ገንዘብ አሳትሟል፣ መሳሪያ እየገዛ ነው፣ ሁሉም ነገር እያዘጋጀ ነው የሚሉ ሰዎች አሉ። አዎ ልክ አሁን እሺ እንግዲህ ወደዛ ምንሄድ ከተባለ ይሄን አገር አኬልዳማ ሊያደርግ ነው፣ ወደዛ ነው የሚሄደው ይሄ ሰውዬ አእምሮ ውስጥ አለ ከተባለ ልጨምርልህ እዛ ላይ ስለ ገንዘብም አንስተሃል፣ አሳትሟል የሚባል ወሬ አለ የሚባለውን በዛ ደረጃ የመጀመሪያው አይደለም። አሳትመው ይሄ የወሬ አይደለም፣ እኔ በማረጃ ደረጃ የማውቀው ነው። ከዚህ በፊትም የኢትዮጵያ ገንዘብ ታትሞ ወደ ወጫሌ ቶጎጫሌ በሶማሊላንድ ጠረፍ ላይ ገንዘብ በዶላር ይመነዘራል በዛ ቦታ ላይ። ምክንያቱም የሶማሊላንድ ነጋዴዎች ኢትዮጵያ ውስጥ ግመል ይገዛሉ፣ ፍየል ይገዛሉ፣ እነሱን ነድተው ወደ ሶማሊላንድ እየወሰዱ ከዛም ወደ ሳዑዲ አረቢያ ድረስ ይልካሉ። ስለዚህ ብር ይፈልጋሉ፣ ብር ያስፈልጋቸዋል። ወደ ውጭ ከሚልኳቸው እቃዎች የሚያገኙትን ዶላር ይዞ ቶጎጫሌ ወይም ድሮ ተፈሪ በር የሚባል አካባቢ ላይ ይመጣሉ። እዛ ይለውጣሉ። እስከ ስሙ ልነግርህ እችላለሁ የሚለውጠውን። ከዚህ በፊት ገንዘቡ የሚመጣው በባንክ በኩል ነበረ። ስለዚህ መቶ ባለ 10 ይሁን ባለ 50 ባለ 100 ይሁን አሁን ደግሞ ባለ 200 በመቶ ነበረ የሚታሰረው። ከለዋጮቹ የመጣው መረጃ ነው የምነግርህ። በመቶ ነበረ የሚታሰረው። አሁን ግን በላስቲክ እንደተጠቀለለ ነው ወደኛ የሚመጣው። 200 ሚሊዮን ምናምን ተብሎ ብሩ እንደዛ ነው የሚመጣው። እሱን ከለወጡ በኋላ ድንበር ደግሞ ይዘጋሉ። ብሩ ወደ ኢትዮጵያ እንዳይገባ ድንበር ደግሞ ይዘጋሉ። ይሄንን ሲያደርገው ነው የነበረው ልልህ ነው። የብሔራዊ ባንክ ሳያውቀው፣ የገንዘብ ሚኒስቴር ሳያውቀው ያደርግ ነበር ነው የሚባለው። እሱ ራሱ ከአደባባይ ከፓርላማ ላይ ሲናገር ሰምተናል። አያገባችሁም፣ እኔ በማደርገው አያገባችሁም ብሎ ተናግሮታል። ስለዚህ ሀብታሙ አሳትሞ አያስገባ የሚባለው የአሁኑ የመጀመሪያው አይደለም። ያንን ደግሞ ያገኘውን ገንዘብ በኮንትሮባንድ የለወጠውን ገንዘብ ደግሞ በኮንትሮባንድ መሳሪያ እየገዛበት ነው። በኮንትሮባንድ ለውጦ በኮንትሮባንድ እየገዛበት ነው። እስከ 150 ሺህ የሚሆኑ ሰዎችን በወታደር ካምፕ ውስጥ እያሰለጠነ ነው። ይህንን እያደረገ ነው። ስለዚህ ለማጠቃለል ይሄ በሽተኛ ነው። ልክ ይህንን ምን ልትለው ትችላለህ? አሳትሞ አምጥቶ የሀገሩ ተቋማት በማያውቁት መንገድ ዳር ድንበር ላይ ወስዶ ገንዘቡን ለውጦ ያንን ደግሞ ጥይት የሚገዛበትን ሌላ ምን ልትሰጠው ነው? ምን ትርጉም ልትሰጠው ነው? ይህን እንደዚህ አይነት የሚያደርግ ስንቱን ተናግረን ስንቱን እንተወው። የሌላ አገርን አሁን የጭካኔን የሚያሰለጥንለት የኤርትራ ሰው ነው። ስለ ኢትዮጵያ የሚባለውን ነገር በሙሉ የኢትዮጵያን ወታደር አንድ እዝ በሌላ አገር መሪ እዝ ስር የሚያስቀምጥ ሰው ምን ልትለው ትችላለህ? ሌላ ምን ልትሰጠው ትችላለህ? የሚያስደነግጥህ የእሱ አይደለም። የሚያስደነግጥህ አንተንና እኔን ሌላም ህሊና ያለውን ሰው የሚያስደነግጠውን ነገር የማይጸየፍ ወገን መፍጠራቸው። ቀጥልበት የሚላል የማይጸየፍ ሊጸየፍ የማይችል ወገን መፈጠሩ እሱ የበለጠ ሊያስደነግጥ ይገባል። አሁን እውነትን ያልከው ወሬውም አለ፣ በተጨባጭም የማውቀው ነገር አለ፣ እየተደረገ ነገር ያለ አለ። በኮንትሮባንድ ዶላር ገዝተው በኮንትሮባንድ መሳሪያ እየገዙ ጥይት እየገዙ ጨካኝ ሰራዊትን እያሰለጠኑ እንዳሉ የታወቀ ነው። ይሄ እውነት ነው። በአደባባይ የሚናገረው ነገር ነው። ይሄ ልልህ ነው። በጣም አመሰግናለሁ ፕሮፌሰር። እስኪ ባኮትን ያጠቃልሉ። ለዛሬ መተላለፍ አለበት የሚሉትን መልዕክት ያስቀምጡልን። ያለንበት ወቅት ህዝባችን ከቀይ መፈናቀል ቀላል ነው። ምናልባት ሌላ ቦታ ሄዶ ሊኖር ይችላል። የፈለገው ነገር ሊደርስበት ይችላል። በህይወት ካለ ይኖራል። ምናልባት ከትላንት ወዲያ አንድ እንግዳ ጋብዤ ነበር። አንገት ከተቆረጠ ሌላ አማራጭ የለም።
ቋንቋ ቢበላሽብህ ልትኖር ትችላለህ። ከቀይ ብትፈናቀል ልትኖር ትችላለህ። እጅ ብታጣ ልትኖር ትችላለህ። ዓይንህ ቢጠፋ ልትኖር ትችላለህ። አንገት ከተቆረጠ ግን ልትኖር የምትችልበት የመጨረሻው ምዕራፍ ላይ ደርሰሃል የሚል መልእክትን ተናግረው በአፋን ኦሮሞ ነው ያስተላለፉትና እንደው እስኪ ፕሮፌሰር ያለንበት ጊዜ ዝም ብለን እንደሌላው ጊዜው እንዲህ አድርጉ ብለን የምንተው ብቻ ጊዜ አይደለም። ለህዝባችን ምንድን ነው የሚሉት? ሰምቼዋለሁ። ትክክል ነው። ለኦሮሞ ህዝብ የቀረህ ነገር የለም። ከአንገትህ በላይ ከህይወት በላይ የቀረህ ነገር የለም። ሁሉን ነገር ተወስዶብሃል ወይም ሊወሰድብህ ነው ያለው ትክክል ነው። ትክክል ነው፣ እስማማለሁ። ለኦሮሞ የምትናገረው ይሄንኑ ነው። ነገር ግን መንቃት ያለበት ከዚህ በፊትም ሀብታሙ ከአንተ ጋር አይናችሁ ውስጥ ያለውን የኦሮሞ ህዝብ ማውጣት አለበት። አሁን ደግሞ የአማራ ህዝብ ነው። የአማራ ህዝብ ነው መንቃት ያለበት። መንቃት ያለበት የአማራ ህዝብ ነው። እንዲህ አይነቱ ፉከራ፣ እንዲህ አይነቱ ሰይጣናዊ ድርጊትን የማሞካሸት ስራ ምንም ፑሽባክ የለውም። ወደኋላ የሚገፋው ነገር የለውም። እንደዚሁ እየገደልን፣ እንደዚሁ አንገት እየቆረጥን፣ እንደዚሁ እጅ እየቆረጥን ያለምንም ዋጋ፣ ያለምንም ክፍያ፣ ያለምንም የበቀል እርምጃ እንኖራለን ብሎ የሚያስብ ሞኝ ነው። እዚህ ላይ መንቃት ያለበት የአማራ ህዝብ ነው። በስሙ ብዙ እየተፎከረ ያለው የአማራ ህዝብ እየተባለ ነው። ለአማራ ህዝብ ተብሎ ነው። የባሰውንም ደግሞ ሀብታሙ በኦሮሚያ ውስጥ ያለውን የአማራ ህዝብ ለመታደግ ነው ያሉት። ከጎጃም ወደ ወለጋ መግባት ትችላለህ። የአማራ ህዝብ ግን ወለጋ ብቻ አይደለም ያለው። በወለጋ ላይ የሚደረገው ምክንያቱን ነግሬሃለሁ። በወለጋ ላይ የሚያደርገው ያ በአደባባይ ወጥቶ ይገሉኛል ያለው ሰውዬ ነው እዛ ላይ ያነጣጠረው። የአማራ ህዝብ ግን በወለጋ ላይ ብቻ፣ ወለጋ እና ሸዋ አካባቢ ብቻ አይደለም ያለው፣ ሁሉም ቦታ ነው ያለው። ሁሉም ቦታ ተበትኖ ነው ያለው። ሁሉም ኦሮሚያ ቦታ ነው ያለው። የአማራ ህዝብ ሊነቃ ይገባል። በኦሮሚያ ውስጥ ላለው የአማራ ወገኑ ሊነቃ ይገባል። ከዚህ በላይ የማጠቃልልበት ነገር የለም። ንቃ ተብለሃል፣ መንቃት አለብህ። የምትነቃው ግን የበለጠ አንገት ለመቁረጥ ሳይሆን ያንተም አንገት የበለጠ እንዳይቆረጥ ስሜታውያን ያደርጉናል ያሉት አሉ አይደለም? የኦሮሞ ህዝብም እንደዚሁ አንገቱ እየተሸጠ እየተቆረጠ እንደዚሁ ይቀጥላል። አይከላከልም፣ ራሱን አይከላከልም የሚል ወገን ተፈጥሮ ከሆነ ንቃ። ይሄ የኦሮሞነት ጉዳይ አይደለም። ይሄ የሰው ልጅ ጉዳይ ነው። ማንኛውም ሰው ህይወቱ ላይ ከመጣህበት መልሶ ይገባሃል። ለመኖር ሲል መልሶ ይገባሃል። ስለዚህ ባያጫርሱት፣ ይሄንን ህዝብ ባያጫርሱት፣ ይሄንን የጎንዮሽ ጦርነትን ባያባብሱት ይሻላል የሚል መልእክት ነው ያለኝ። ፕሮፌሰር በጣም አመሰግናለሁ። በጣም ከውድ ጊዜዎት ላይ እቺን ሰዓት ወስደው ከኛ ጋር ለነበሩት ቆይታና ላስተላለፉልን መልእክት ምስጋናዬ እጅግ ላቅ ያለ ነው።